ወይንም የተለያዩ በኢምፓየሪቱ ውስጥ ተጨፍልቆ ያሉ የብሔር ብሔረሰቦችና ህዝቦች ተወካዮች ወይንም የፖለቲካ ቡድኖች ጋራ መስራትም እንደሚቻል ያረጋገጠበትና ለዛም ቁርጠኝነቱን ያረጋገጠበት መግለጫም ነው መግለጫው ላይ ያለው ስለዚህ ይሄም እንደ ጥሪ ነው ማለት ነው አሁን የከፋፍለ ግዛ የብልጽግና ፋሺስታዊ ቡድን ያደረገ ያለው አንዱን ሲያገኝ ለአንዱ የሚመስል ያንንን ሲያይ ለዛ የሚመስል ነገር ግን ደግሞ በእውነታ መሬት ላይ ሁሉንም እየገደለ ያለው ሁሉንም እየጨፈጨፈ ያለና ለማንም ለምንም የማይጠቅም ከጥቂት ሆዳሞች ካድሬ ካቢኔ በልቶ ማደር ከማስቻል ውጪ ለመጻይ ለህዝቦች መጻይ ድልም ሆነ ለዛሬው እንደ ሀገርም ሆነ እንደ ህዝብ ለየትኛውም አካልና ለየትኛውም ህዝብ የማይጠቅም በመሆኑ ዋንኛው ነገር የህዝቦችን የራሳቸውን እድል በራስ የመወሰን መብትን ያለ መቃወም የዛ ተቃራኒ በተቃርኖ ያለ መቆም ክራቴሪያ ተወስዶ ሌሎችም ህዝቦች በዚህ ትግል ላይ እንዲተባበሩና የኦሮሞ ነጻነት ግንባር የኦሮሞ ነጻነት ሰራዊትም ከእንደዚህ አይነት የፖለቲካ ቡድኖች ጋራ ትግሉን ለማጣጣፍ ወይም በትብብር ለመስራትም ትግሉን ለማስተባበርም ዝግጁ መሆኑንም ያረጋገጠበት ነው በድጋሚ ይሄ እርግጥ አዲስ አይደለም የኦሮሞ ነጻነት ግንባር በትግል ዘመናቱ ሁሉ የኢትዮጵያ መንግስታት እንደሚነዙት ፕሮፓጋንዳና ስም ማጥፋት ሳይሆን ለእኩልነት ለፍትህ ለዲሞክራሲ የራስን እድል በራስ የመወሰን የህዝቦችን የራስን እድል በራስ የመወሰን መብት ለማረጋገጥ የሚታገል ወይንም ሲያደርገው የነበረው ትግል ነው ዛሬም በድጋሚ ያንን አረጋግጧል ማለት ነው እቺን በደንብ ስትረስ ማድረግና ለሌሎችም የሌሎች ብሔር ብሔረሰቦችም እንዲሰሙት ለማለት ብዬ ነው እቺን መጨመር ፈልጌ ነው ጥሩ ሐሳብ ምክንያቱም የተገለጠና የተለያዩ በተለያዩ ቋንቋ መግለጫ የተሰጠበት በተለያዩ ሶሻል ሚዲያ ላይም ሲዟዟር የነበረ መሆኑን ግልጽ ነው እስቲ ወደ ዕለቱ የሞያ ርዕሳችን ስንገባ ዘመን ያለፈበት የማኪያቬሊ አስተሳሰብ ድራማ መተወን የማይሰለቸው የአብይ አህመድ ማፊያ ቡድን ሰሞኑን ከኦሮሞ ነጻነት ሰራዊት ጋር የሰላም ስምምነት ተፈራረምኩ የሰላም ስምምነቱንም ተከትሎ የሰራዊቱ አመራሮችና አባላት የሰላም አማራጭ ተቀብለው ገቡ በማለት በየሚዲያ ድራማ ሲሰራና የተወሰኑትን ደግሞ የተለያዩ ስፍራዎችንና ቢሮዎችን ያስጎበኘ ታይቷል እውነት ገቡ ተብለው እየታዩ ያሉት ግለሰቦችስ እውነት የሰራዊቱ አመራሮችና አባላት ናቸው የህዝቡን የሰላም ጥሪ ተቀብለው የገቡ የሰራዊቱ አባላት አሉ ህዝቡ የሚያቀርበው የሰላም ጥሪስ ለኦሮሞ ነጻነት ሰራዊት ነው ወይስ ህዝቡን እየገደለ ያለው ስርዓት የሚለውን ለዶክተር ግርማ ለስቴንቻት እንግዲህ ልክ ጥያቄው መግቢያ ላይ እንደተነሳው ይሄ እንግዲህ ይሄ ስርዓት ወይም ይሄ ማፊያ ቡድን ሲጀምር የማኪያቬሊን ሐሳብ ይዞ ነው ወይም ተማምኖ ነው እንግዲህ ኢትዮጵያን ህዝቦች በተለይም ደግሞ ለነጻነት ለራስ ነጻነት ለህዝቦች ነጻነት በተለይ የኦሮሞ ህዝብ ራስን በራስ የራስን እድል በራስ መወሰን እንዲሁም የራስን ሀብት የራስን በራስ ማስተዳደርና ነጻነትን የሚያቀነቅን የብዙ ጊዜ የ150 አመት ትግል ሲያረግ የቆየ ህዝብ ነው ይሄን ህዝብ ለመስበር ይሄን ህዝብ ለማንበርከክ እንግዲህ ይሄ ስርዓት ሲጠነሰስ በዚህ እኔ አብይ ያለው የምኒልክ መንፈስ ልጅ ሲጠነሰስ ከዚህ ከአፍራሽ ወይም በጨለማ ዘመን አስተሳሰብ የማኪያቬሊ ወይም ደግሞ መጽሐፉ ምን ነበር የሚባለው የእርካብና መንበር የሚለው እንግዲህ እንደሚገባኝ ብዙ ሰዎች አንብበውታል ብዬ አስባለሁ በዛ ላይ ነው እንግዲህ የተጠነሰሰው ይሄ የቁጩ ስርዓት እና ምንድነው ባጭሩ ለመግለጽ በሬ ሳር ያሳየው ወስደ ገደል ተከተዋል እንዲ ሲልህ እና ህዝብንም በዛ መልኩ በገንዘብ ወይም ደግሞ በጦርነት በረሃብ በምን በማንበርከክ ሰብረህ ልክ አሁን ራሱ ገሎ ራሱ
በድሮን ህዝብ እየጨፈጨፈ ራሱ ትምህርት ቤት መጠለያ ያረገ ህዝብ ትምህርት ቤት ያፈረሰ ተቃዋሚዎች ወይም ደግሞ ጸረ ሽብርተኞች ወይም ጸረ ሰላም ለነጻነት የሚዋጉት ስም ሰጥቷቸው እንደዚህ ያደረጉ እንደዚህ ያርጉ ሰላም አርጉ ምናምን ብሎ እንደሚያዘፍነው እንዲህ ያረጋል ማለት ነው። በዚህ በመከበሌ የጨለማ ዘመን አስተሳሰብ የሚሰበሩትን በገንዘብ ያጠማለለ ይሰብራል፣ የማይሰበሩትን በጦርነት እየገደለ በግድ ሰላም እሱ ራሱ ገዳይ እሱ ራሱ ደግሞ ሰላም ፈላጊ ሆኖ መጥቶ እንትን ይላል ማለት ነው። ስለዚህ ይሄ ድራማ ሲጀመር የእንደዛ አይነት ነው። የተወሰነ ነገር እላለሁ ከዛ ለጸግሽ ሰጣለሁ። ማለት የምፈልገው ምንድነው ሰዎችን አስልኮ ሰዎችን በገንዘብ እየገዛ በገንዘብ ያታለለ ከሰራዊቱ ውስጥ እንደገና ደግሞ በገንዘብም ሰራዊቱን በማስመሰል ሰራዊት ውስጥ በማስገባት ለእንደዚህ አይነት ፍጆታ መጀመሪያውኑ አዋቅሮ ከዛ በኋላ ሁኔታዎች ልክ ሰራዊት የሚገዛለትን ሆዳም ወይም ደግሞ ለአይምሮ ወይም ለነጻነቱ ማይታገለውን ሲያገኝ ብዙ ነገሮችን አደረገ። ለምሳሌ የኦሮሞ ነጻነት ሰራዊትን ከአልሸባብ ጋር ስሙን አጠፋ። ከዛ ደግሞ ህዝብ አውጥቶ እንግዲህ ያ ሲመቻችለት ነው ያ ድራማ መንገድ ላይ መግባቱን ሲያይ ወደ መጨረሻው ግቡ ለመሄድ ህዝብ አስወጥቶ ቀንበር አሸክሞ ሰላም በሉ ምናምን ብሎ በካድሬዎቹ እንግዲህ ገዳይ ስኳዶች አሉት ገዳይ ስኳዶቹ ያንን ያቀነባብሩለታል። ያን አቀነባብረው እንግዲህ መጨረሻ ላይ ድራማው ፍለፊት ወጣ ማለት ነው። ይህ ማለት ምንድነው የተገዙት ሰዎች እንደውም አንዳንድ ሚዲያዎች ዛሬና ሰሞኑን ሳዳምጥ የተገዛው ሰውዬ ያልሰኘ የተባለው የምዕራብ የማዕከላዊ ዞን ከማዕከላዊ ዞን በግምገማ የተነሳው ሰውዬ በሰኔ ወር ነው እንደውም በመንግስት እጅ ገብቶ ሲቀለበ የነበረው ከሰኔ ወር ጀምሮ ነው ሲቀለበ የነበረ ምናምን ብለው ነው የሰማሁትና እንደዚህ አይነት ሰዎችን ድራማ ላይ አርጎ መጨረሻ ላይ በሱ ስር ያሉትን ደግሞ አሰባስቦ የውሸት የሰላም ስምምነት ካስፈራረመ በኋላ ድራማውን ፍለፊት ያወጣል ማለት ነው። ድራማው ፍለፊት ወጥቶ ይሄ ድራማ እንግዲህ አንደኛ ለነጻነት የሚታገሉትን ለማታለል ህዝቡን ለማታለልና ልክ እንደ ጨለማው ዘመን በቃ የኦሮሞ ነጻነት ሰራዊት ገባ ብሎ ህዝቡ ትኩረቱን አቅጣጫ ያስታል። ከዛም ደግሞ ህዝቡን አጭበርብሮ ሰራዊትና ህዝቡን ለማነጣጠል ይሰራል ማለት ነው። ሰርቶ ያ ድራማ ነው የተሳካለት ማለት ነው። የጨለማ ዘመን ድራማ ለሱ ተሳክቶለታል ይሆናል። ልክ እንዳሰበው ህዝብን ያታልላል፣ ሰራዊቱን ያታልላል። እሱ ሌላ ነገር ነው ገባ እና እነዚህ የገቡ ሰዎችም ሲደሰኩሩ የነበረው ይሄንኑ ሂደት ነው ሲያሳዩ የነበረው። ለምሳሌ እነዚህ ሰራዊት ወይም እነዚህ ታጋዮች ሲያማልል የነበረው ኢታማጆር ሾሙም የኦሮሚያ ፕሬዝዳንት ተብዬው ሆዳሙ ሰውዬም ሲያመሰግነው ነበር። እንደገና ገባው ያለም ሰውዬ ድራማው ስላልገባው ወይም በደንብ ስላልተማረ ስላላስጠኑት ህዝብ እንደዚህ ስላለ ነው የገባሁት እና እንደዚህ ስለሆነ ነው ብሎ ራሳቸው አጋለጣቸው ማለት ነው። ማለት ድራማው የከሸፈ ዋጋ ቢስና ልክ ወጪ ወጥቶበት ጊዜ ተፈጅቶበት እንደተሰራው ሳይሆን እንቶ ፈንቶ ሆኖ አመድ ሆኖ ቀረባቸው ማለት ነው። ማለት ፉርሽ ሆነባቸው በራሳቸው ያፈረሱት ነውና ለዚህ ነው ድራማው ከጅምሩ ከሽፏል። ሚታለልላቸውም ወይም እንትን የሚልላቸውም የለም። በነገራችን ላይ መታለልም ቢቻል ለምሳሌ ኦሮሞ ነጻነት ግንባርና በዚህ ማፊያ ቡድን ስምምነት መሰረት ሰራዊት ገብቶ ነበር 2018 ያን ሰራዊት ያደረጉትን የሚረሳ ህዝብ የለም ገባ። ከዛ ወዲህ ደግሞ በ2019 አካባቢ በአባገዳዎችና በሌሎች ኮሚቴዎች ጥምረት ተብሎ የገቡ የሰራዊት አባላቶች ነበሩ። እነሱንም ያረጉትን እናቃለን። ህዝብ ያቃል፣ ሰራዊቱም ያቃል ገባ። ይሄን እንኳን የማያቅ ህዝብ ነው ይሄን ረስቶ ይሄን ድራማ የሚቀበለው ቢባል እንኳን አይ ዶንት ኖ ምን አይነት እነዚህ ሰዎች አንዳንዴ ሳስባቸው ከሰውነት ተራም ወጥቶ ዝም ብሎ ስልጣን ብቻ እያዩ የሚወጡ የሚያወሩትና የሚያረጉትን እንኳን አዞር ብለው ማያዩ
ቀፎ የሆኑ ሰዎች ናቸው ብለህ ትወስዳለህ እና ድራማው ለምሳሌ ያ እንኳን ባይሰማና አሁን ይሄ ድራማ ወጥቶ ቢሆን ኖሮ ህዝቡ ኦኬ ሊታለል ይችላል ማለት ግን ያ ሁሉ ከንቱ ልፋት ነው የመከበሬ አስተሳሰብ ውሃ በላው የአብያችን የምኒልክ መንፈስ ልጅ ይሄ የአምባገነኖች አካሄድ አይሰራም በዚህ ዘመን የሚታለልልህም ታጋይም የለም የሚታለልልህም ህዝብም የለም በሽር አልሳድን ይው ልክ እንደ አንተ ከሱ ኮርጀ የምታረጋው ነው ሲያረግ የነበረውና ዛሬ ምን ደረጃ ላይ ደረሰ ይው ህዝብ ቢያታልል ኖሮ እሱ ነበር እስከ ዘላለም የሚነክሰው አንተም አትነክስም በእንጭጩ ነው የምትቆረጠው ግልገል አምባገነን ብለዋል አንዳንዶቹ አንተ ግልገል አምባገነን ለዛውም ደግሞ ቲዮሪውንም አፕላይ ማድረግ የማትችል ነህና ድራማው በዚህ መልኩ የከሸፈ ነው የገቡት አባላቶች እነማን ናቸው እንዴት ናቸው የሚለው ደግሞ ጸግሽ ቢያክልበት ምናልባት አጠናክሮት ብዬ ለሱ ተዋለሁ እስቲ በጣም አመሰግናለሁ ዶክተር ግርማ በአርካብና መንበር በሚለው መጽሐፍ ላይ የሚላት ነገር አለች እዛ ላይ የተጻፈች ሰው ጥቅመኛ ነው በጥቅም ሂድበትና ከዛ በሬሆይ ሳሩን እያየ ገደሉን ሳታይ የሚለውን ተረተህበት ወደ ገደል ውስጥ ጣለው ይላል ይሄ የራሱ የዶክተር አብይ መጽሐፍ ራሱ የጻፈው መጽሐፍ ነው እነኚህ ነገ ሊገቡ የሚችሉት የት ነው ገደል ውስጥ ይከተታሉ ማለት ነው አሁን በየቦታው ያዞሯቸዋል ያስጎበኛቸዋል ልብስ ይቀየርላቸዋል ሬንጀር ይለብሳሉ ወታደር ያስመስላቸዋል ሱፍ ያለብሳቸዋል ወዲ ወዳ ያንከራተታቸውና አዘ ኤንድ የሚፈልጉትን ፕሮፓጋንዳ ከተጠቀሙ በኋላ ወስደው ጋርቤጅ ውስጥ ይሄ በሌሎችንም ሲያርጉ የነበረና ሲደረግ የነበረ ለራሱ የጻፈ ተግባሩም እንደሆነ ያሳያልና እስቲ አንድ እቺን ቪዲዮ እንያትና እንደው የናፈቀው ስለሚመስል ብዬ ነው በደንብ ተነፋፍቀው ነበር ምክንያቱም ድራማ ሲሰሩ ነበር ጫካና ከተማ ሆነው እንግዲህ ከዛ ተመልሰዋል ማለት ነው ዶክተር የሚገርመው ነገር እኔ ተጨባጭ የሆነ ነገር አላወራም ብዬ ነው እንጂ ወይም ደግሞ በተጨባጭ ተገንተን ያለ ነገር የለም እንጂ እኮ በብዙ ሚሊዮን ብር ነው ለዚህ ሰውዬ የተሰጠው ኮንዶሚኒየም ራሱ አዲስ አበባ መታሰቢያ ያውና አዳነች አቤቤ የተባለ ኮንዶሚኒየም ሁሉ ይሰጠዋል ምናምን እንግዲህ ይሄ ነው እንግዲህ ያ ቅድም ያልከው የሆነ ነገር ሰጥተው ወስደው ገደል ከተተው የሚለው ገባ እና ወደ 70 ሚሊዮን ብር ነው ለዚህ ሰውዬ የተሰጠው ይባላል ታንጀብል አይደለም ግን ሊሆንም ይችላል አይሆንም ይችላል ግን ብዙ ምንም ቢሆን ምን ሰውየው በትክክል በዚህ አስተሳሰብ ነው የተበላው ይሄ ሰውዬ ማለት ነው ምንም ስተት የሌለው ታንጀብል እውነትም ይሁን አይሁን በዚህ ድራማ ግጥም አድርገው ነው ተነክሶ የተበላው ማለት ኮንዶሚኒየም ያሳዩት ብርም ያሳዩት ስልጣንም ያሳዩት መኪናም ያሳዩት ልክ እንደ ጎልቻ መኪና ሳይተውት ነው እሱን ገብተው ጎልቻ ጥርሱን ምናምን ሰብረው አሁን ፓራላይዝድ ሆኖ ቁጭ አለው ይሄ ሰውዬ በትክክል ድራማው በጨለማ ዘመን አስተሳሰብ ድራማ የማይጠቅም ድራማ እንደውም ህዝባችንን ያነቃ ነው አንዳንዴ በተዛዋሪ ካየ ነው ህዝብን እንደዚህ ያረገ ታጋዮች እንደዚህ ያረገ ለቀሩት ትምርት እየሰጠ ነው ማለት ነው እና ይሄን ለማለት ፈልጌ ነው በጣም አመሰግናለሁ አሁን በታየው የቪዲዮ ላይ በኦሮሞ ነጻነት ሰራዊትና ፋሽስታዊ የብልጽግና ቡድን መካከል የተደረገ የሰላም ድርድርና ስምምነት አለ ወይ ይሄ ነገር የኦሮሞ ነጻነት ሰራዊት ራሱ ኦላ ነው ከዚህ ጋር ድርድር ያደረገው ወይስ ማን ነው የሚለውንም እኮ ህዝቡን ግራ ያጋቡት ነው በየቀኑ ስም ይቀያይራሉ አንድ ቀን ኦላ ነው ይሉታል አንድ ቀን የሆነ ቡድን ነው ይላሉ ሲላቸው ሸኔ ይሉታል ሲላቸው አንዱ ሚዲያ አንድ የመንግስት ሚዲያ ሆነው ሁለት የተለያዩ እንትን ለምሳሌ ፋና አንዱን ካለ ኢቢሲ ሌላ ይላልና ይሄኛውም ነገር አለ ጀልጸገ እዛ ጋር አክልበትና ያ እንግዲህ ወሳኙ ነገር እኛ ከተጨባጩ ከውነት ህዝቡም ከሚያቀው ካለፉት ነገሮችም የሆነ ካለው ነገር ነው ምንናገረው የሚታወቅ በቅድሚያ ይሄንን ነገር ለማየት በኦሮሞ ነጻነት ግንባር የኦሮሞ ነጻነት ሰራዊት እና በብልጽግና መካከል የተፈረመ ምንም አይነት ስምምነት የለም ይሄ 4 ነጥብ ነው
በነገራችን ላይ ድርድርም እየተካሄደ አይደለም ስምምነት ሳይሆን ድርድር ራሱ እየተካሄደ አይደለም ይሄ እውነታ ነው ሁሉም የሚያውቀው የነሱን ድራማ የነሱ ምንም ይሁን ወደ ጎን ትተን ማለት ነው ምንድነው ሁሉም ህዝብ እንደሚያውቀው አይደለም የዛች ኢምፓየሪቱ ሰዎች ብቻ ሳይሆኑ የዓለም አቀፍ ማህበረሰብም እንደሚያውቀው ይህ ፋሺስታዊ ቡድን ከኦሮሞ ነጻነት ግንባር የኦሮሞ ነጻነት ሰራዊት ጋራ ድርድር የጀመረበትና ለዛውም በተለያየ ጊዜያት በሁለት ዙር ለመደራደር የተሞከረበት ሁኔታ ነበር በዛ ድርድርም ደግሞ ምንም ውጤት እንዳልተገኘ ያ ድርድር ውጤት እንዳያመጣ ያደረገውም የዚህ ፋሺስታዊ ቡድን እምቢተኝነት እንደሆነ የዚህ ፋሺስታዊ ቡድን ያለውን ችግር በጠረጴዛ ዙሪያ ለመፍታት ዝግጁ ያለመሆን አይደለም በጠረጴዛ ዙሪያ ዝግጅት ችግሩን ለመፍታት ይቅርና እዛ ራሱ እንዲመጣ ያስገደደው የደረሰበት ዱላ እንደሆነ ተደጋጋሚ የተነጋገርነውና ህዝባችንም የሚያውቀው ነው እንጂ ሲጀመር ወደ ጠረጴዛም የሚመጣ አልነበረም ወደ ጠረጴዛ መጥቶ እዛም ለማስመሰል ራሱ የሞከረው እንዲመጣ ራሱ ያደረገው ዱላው ነው በሳምንት አጠፋለው በሁለት ሳምንት ደመስሳለው በሶስት ሳምንት ወደ ሱዳን አስሸሻለው ፉከራና ቀረርቶ በሙሉ ውሃ ከበላው በኋላ የዓለም አቀፉ ማህበረሰብም እንደምታወራው አይደለም አገሪቱን እንደዚህ አርጋያለው አረጋግቻለው አጥፍቻለው ደምስሻለው የምትለው ትክክል